الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين وبعد فسلام الله عليكم ورحمته وبركاته. بزاري ولت يمن التواوسبت يهونو الله سبحانه وتعالى كفكدا أصول الدعوة السلفية የሰለፊያ ዳዕዋ መሰረቶች የሚል ርዕስ ነው የሚሆን። ይሄን ርዕስ ለማንሳት የተገደድኩበት አንደኛው በአሁን ሰዓት ላይ ብዙ ጀማዓዎች፣ ብዙ አይነት ግሩፖች፣ ብዙ አይነት አመለካከቶች ወደ ሰለፎች መንሃጅ እየተጠቁ ራሳቸውን በዚህ በተከበረ ስም ሰለፊያንን በሚል ስም ራሳቸውን በማስጠጋት ማህበረሰቡን እያታለሉና ወዳልሆነ አቅጣጫ የመሩ ያለበት ሁኔታ ስላለ ነው ማለት ነው። ስለዚህ የሰለፎች ዳዕዋ መሰረት ወይም የሰለፊያ ዳዕዋ መሰረት መታወቅ ይገባዋል። ሰዎች ሊያውቁትና ሊረዱት ይገባል ማለት። የሰለፊዎች ዳዕዋ መሰረት ምንድነው የሚለውን በአላህ Subhanahu Wa Ta'ala ፍቃድ የምንመለከት ነው የሚሆነው። فنسأل الله تبارك وتعالى الإعانة والتوفيق والسداد إنه ولي ذلك والقادر عليه. الله سبحانه وتعالى اندي قدمنا اجزاون اندي شتن انلمنوالن بزيهم لا يتشاي هونو الله سبحانه وتعالى بتشانونا ማለት ነው። የመጀመሪያው الأصل الأول የሰለፊያ ዳዕዋ መሰረቶች ውስጥ የመጀመሪያው መሰረት الاهتمام والعناية بطلب العلم الشرعي والتفقه في الدين أو التفقه في الدين. الاهتمام والعناية تلك هنا تكرت مستت بطلب العلم الشرعي شرعوي هنا نوكت بمفلق لنا بدل لي بمجنزب دينن بمردات دينن بممرلي تكرت مستت. هذا أصل من أصول الدعوة السلفية. أن سو سلفي نين كالا بسم بتشا ميقلت ويم سلفي نين سلالة سلفي ميهون سايهون يسلفي يوتشن ويم يسلفي دعوة مسرت ساموالانو يمجمرو واننيو يسلفي دعوة مسرت علمنو أوكت لا ما تكورنو. أنت سلفي كونك يمجمرو للتوقع يميقبه نجر أوكت النو مالت يمجمرو تكرت للستو يميقبه نجر أوكت النو مالت. أما حزبي كونك جروبينيا كونك ጠርዘኛ ከሆንክ የቢድዓ መንገድ የምትከተል ከሆንክ የመጀመሪያው ቢዚ የምትሆንበት ነገር ምንድነው? ዓሰብያ ወገንተኝነት ነው። የመጀመሪያው ቢዚ የምትሆንበት ነገር ምንድነው? ሲያሳ ፖለቲካ ነው። የመጀመሪያው ቢዚ የምትሆንበት ነገር ምንድነው? ከእውቀት የራቁ የሆኑ ፋይዳ ጥቅም የሌላቸው ነገራቶች ላይ ነው። አማ ሰለፊያ ከሆነሳ የመጀመሪያው ትኩረት የምንሰጥበት ጉዳይ የመጀመሪያው ትኩረት የምንሰጠው የሆነ ጉዳይ አልዕልሙ እውቀት ነው ማለት ነው። የትኛው መንጥቃ በየትኛውም ከተማ ሄዳችሁ ሰለፊዮችን አታገኟቸውም ኢላ ወሁም ሙኪቡን አለል ዒልም በእውቀት ላይ ትኩረት የሰጡ ቢሆን እንጂ። የትኛውም መስጂድ ላይ ሰለፊዮችን አትመለከቱም ኪታብ የሚቀሩና ተሰብስበው የሚተዋወሱ ቢሆን እንጂ። የትኛውም ቦታ የቢድዓ ሰዎችን አትመለከቷቸውም በፖለቲካ ጉዳይ ላይ ቢዚ ቢሆኑ እንጂ። የትኛውም ቦታ የቢድዓ ሰዎችን አትመለከቷቸውም በነሺዳ በዲራማ በፊልም በመንዙማ ቢዚ ቢሆኑ እንጂ። የትኛውም ቦታ የቢድዓ ሰዎችን አታገኟቸውም በማይረባ በወሬና በዛዛታ ላይ ጊዜያቸውን የሚያጠፉ ቢሆን እንጂ። አማ ሰለፊዮች ከሆኑሳ በእውቀት ነው መገለጫቸው ማለት ነው። ባህሪያቸው ሙመይዛታቸው መገለጫቸው ምንድነው? ጠለብ العلم እውቀትን መማር ነው። قراءة كتاب الله وقراءة أحاديث رسول الله صلى الله عليه وسلم. يا رسولنا عليه الصلاة والسلام حديث ماتنات يا الله سبحانه وتعالى كتاب مقرات وكت لا تكرت مستت هي سلفيوش مقلجة يا أهل السنة والجماعة من ليانا يسلفيا دعوة مسارة مونون للنوقو يقبال مالتنا ليلانيو እውቀት የሚባለውን ጉዳይ የምንወስድበት የሆነው መንገድ የራሱ የሆነ መንገድ አለው። እውቀት ከማንኛውም ሰው አይወሰድም። እውቀት ከማንኛውም አካል ጓፈ የምትወስደውና የምታመጣው ነገር አይደለም ማለት ነው። እውቀት የሚወሰደው ከዑለማዎች ነው። እውቀት የሚወሰደው ከአዋቂዎች ነው። فاقد الشيء لا يعطيه አንድ ነገር የሌለው ሰው ያንን የሌለውን መስጠት አይችልም። ጃሂል ወይም መሃይም ወይም ደግሞ በእውቀት ላይ ቦታ የሌለው አካል አዋቂ ነኝ ብሎ ቁጭ ቢል እውቀት መስጠት አይችልም። ስለዚህ እውቀትን የምንወስደው ምን العلماء
ከዑለማዎች ነው ومن الكتب الموثوقة ታማኝ ከሆኑ ኪታቦች ነው ዕውቀትን የምንወስደው ታማኝ ከሆኑ ዑለማዎች ታማኝ ከሆኑ ኩቱቦች ማለት ነው ታማኝ ከሆኑ ዑለማዎች ዕውቀትን ካልወሰድነው ዕውቀት ልናገኝ አንችልም የምንወስደው ዕውቀት በዚያ ጠማማ በሆነው መሪ ወይም ደግሞ አስተማሪ መሰረት በሱ ቀርጾና በቢድዓ የተቀረጸ ዒልም ነው የሚሆነው ማለት ነው ስለዚህ ዕውቀትን በምንወስድ ጊዜ من علماء اهل السنه والجماعه كاهل السنه والجماعه علماءዎች ሊሆን ይገባል ማለት ነው ዕውቀትን ስንማር ከትናንሽ ዕውቀቶች ልንጀምር ይገባል አንድ ሰው ዕውቀትን በሚማር ጊዜ ዕውቀትን ለማግኘት ከፈለገ ዕውቀትን ከራሱ ከጀመረ የዕውቀትን ቁንጮ ወይም ደግሞ የዕውቀትን ራስ ይዛለሁ ብሎ ከተፍጨረጨረ መቼም ዕውቀትን ማግኘት አይችልም አንድ ሰው ዕውቀትን ማግኘት ከፈለገ መሰረታዊ አካሄዱ ምንድነው ከመጀመሪያ ከትናንሽ ክቱቦች ከትናንሽ ዕውቀቶች መጀመር መቻል አለበት አንድ ሰው ዕውቀት መቅራት ከፈለገ ከኡሱል 30 መጀመር አለበት ከዛም قواعد الاربع كتاب التوحيد كشف الشبهات እና የመሳሰሉ የሆኑ በአቂዳ ዙሪያ የተጻፉ አጫጭር ኪታቦችን ማንበብ መቻል አለበት ቀድሞ ሹሩሃቶች ላይ ቀድሞ ትላልቅ ጥራዝ ኩቱቦች ላይ ቀድሞ ትላልቅ ኪታቦች ላይ ሚዘል ከሆነ የሚይዘውና የሚጨብጠው ነው የሚጠፋው ስለዚህ ዕውቀትን በመንወስድ ጊዜ መሰረታዊ አካሄዳችን ከትንሽ ወደ ትልቅ መጓዝና መሄድ መቻል አለበት ማለት ነው كذلك فقهንም በተመለከተ فقهንም በመንቀራ ጊዜ ከትናንሽ የፍቅህ ሙختصራቶች ጀምረን ወደ ትላልቅ የፍቅህ ኪታቦች መሄድ መቻል አለብን ማለት ነው كذلك نحو በምንማር ጊዜ ከትናንሽ የነህው ኪታቦች ጀምረን ወደ ትላልቅ የነህው መጻፍቶች መሄድ አለብን ዕውቀትን በምንማር ጊዜ በተደሩጅ ነው ቀስ በቀስ እንጂ የሚያዘው ዕውቀትን ሙሉ በሙሉ መያዝ አይቻልም ማለት ዕውቀትን ሙሉ በሙሉ ዘልዬ ይዛለሁ ያለ ሰው በፍጹም መቼም ቢሆን ዕውቀትን መያዝ አይችልም ዕውቀትን ለመማር ዝቅ ማለት ይጠይቃል ዕውቀትን ለመማር መተናነስ ይጠይቃል ዕውቀትን ለመማር ራስን ዝቅ ማድረግ ወሳኝ የሆነ ነገር ነው አንድ ሰው ኩራት ካለበት አንድ ሰው የበላይነት የሚሰማው ከሆነ አንድ ሰው እኔ አዋቂ ነኝ የሚል ከሆነ መቼም ዕውቀትን ሊይዝ አይችልም ማለት ነው ኢዘን ዕውቀትን ለመማር ስንል መተናነስ መቻል አለብን ራሳችንን ዝቅ ማድረግ መቻል አለብን ከኛ ያነሰ አካል እንኳን ቢሆን በእድሜ ከኛ በጣም ትንሽ የሆነ አካል እንኳን ቢሆን በዕውቀት የሚበልጠን ከሆነ ከርሱ ጋር ጎንብሰን ዕውቀትን መውሰድ ዕውቀትን መቅሰም መቻል አለብን ማለት ነው ማንኛውም ሰው ለዕውቀት ዝቅ አልልም ካለ ሁሌ መሃይምነት ወይም ደግሞ ጅህልና ራሱ ላይ ይወጣበታል ማለት ነው አንድ ቀን እንኳን ለዕልም ራሱን ዝቅ ማድረግ ያቃተው ሰው ዝንተ ዓለም ዘላለም ጀህል ራሱ ላይ ተቀመጥበታለች ማለት ነው የጀህል ውርደት የመሃይምነት ውርደት ራሳችን ላይ ከሚቀመጥብን ይልቅ ለዕልም ለዕውቀት ዝቅ ብለን ተናንሰን የተከበሩ ሰዎች ብንሆንን የተሻለ ነው የሚሆነው ማለት ነው ሁለተኛው الأصل الثاني ሁለተኛው የሰለፊያ ዳዕዋ መሰረት የሰለፊያ ዳዕዋ የመጀመሪያው መሰረት العلم ነው ብለናል ዕውቀት ነው ብለናል الأصل الثاني ሁለተኛው መሰረት مما يتميز به السلفيون ሰለፊዮች ከሚለዩበት መለያ ሰለፊዮች ከሰለፊዮች ዳዕዋ መሰረት ውስጥ ከሆኑ ሁለተኛው መሰረት الحرص على التطبيق العلمي للإسلام እስልምናን ተፈጻሚ በማድረግ ላይ በዕውቀት በመስራት ላይ ትልቅ የሆነ ጉጉትና ትልቅ የሆነ ትኩረት መስጠት ይሄ የሰለፊያ ዳዕዋ መሰረት ነው ይሄ የሰለፊዮች መለያ ነው ይሄ የአህሉ ሱና ወልጀማዓ ሁለተኛው መንገድ ነው ማለት ነው አንድ ሰው ዕውቀትን ከተማረ ዲንን ከተገነዘበ ከሱ የሚጠበቀው ሁለተኛው ወሳኝ የሆነ ነገር العمل በዕውቀቱ ላይ መስራት ነው الواجبات الشرعيه شرعاوي የሆኑ ዋጅባቶችን ግዴታዎችን መፈጸም ከሰላዋት الخمس አምስት ወቃት ሰላትን ይመስል وبر الوالدين እናትና አባት ወደ እናትና አባት መልካም መዋልን ይመስል ወከስያም ጾምን ይመስል والحج والزكاه ዘካትና ሐጅን ይመስል ናም የተለያዩ ሸሪዓዊ ግዴታዎችን መስራት كذلك الحرص على العمل بالسنة سنان بمسرات لي سنان هيو بمدرق لي مقواواتنا تكرت مستت بسوش مكاكل سنان يبلي بمدرق مسراتنا متقات مالتنا كذلك نوافل ترفيون طاعواتشن ترفيون عبادواتشن
ትርፍ የሆኑ ጾሞችን ትርፍ የሆኑ ሰላቶችን ማዘውተር ሰለፎች በእውቀት በመስራት ላይ ትልቅ የሆነ ትኩረት ነበራቸው ሰለፎች ማለት ነው አቡ አብዱራህማን አስሱለሚ ረህመቱላሂ ተባረከ ወተዓላ ዐለይሂ ምን ይላል حدثونا الذين كانوا يقرؤوننا القرآن እነዚያ ቁርአን የሚያቀሩን የሆኑ يعني ሰሃባዎች አውርተውናል ነግረውናል አለ أنهم كانوا النرسو نبأوا يستقرؤون من رسول الله صلى الله عليه وسلم وكانوا إذا تعلموا 10 آيات لم يخلفوها حتى يعملوا بما فيها من العمل نزي صحابوች كرسول صلى الله عليه وسلم قرآن የሚያቀሩን የሆኑ ሰሃባዎች ይላል عبد الرحمن السلمي رحمه الله تبارك أبو عبد الرحمن السلمي رحمة الله عليه ሰሃባዎች አውርተውናል ነግረውናል يا الله ملك الله ملكتኛ عليه الصلاة والسلام 10 አንቀጽ ተምረው አያልፉም حتى يعملوا بما فيها من العمل እዛች 10 አንቀጽ ውስጥ ያለውን ስራ እስከሚሰሩ ድረስና እነዚያን 10 አንቀጾች ተግባራዊ እስከሚያደርጓቸው ድረስ አያልፏቸውም ነበር ሰሃበቱ ረሱልላህ ሰለላሁ ዐለይሂ ወሰለም قال ابو عبد الرحمن السلمي رحمه الله من لا فتعلمنا القرآن والعمل جميعا قرآننا ተግባርን አብረን ተምረናል ይላል ቁርአንንና ተግባርን አብረን ነው የተማርነው ስለዚህ ቁርአን በመንቀራ ጊዜ ንባብ ወይም ደግሞ ማነብነብ ብቻ ሳይሆን መማር አለብን العمل بالقرآن በቁርአን መስራት ቁርአንን ተግባራዊ ማድረግ በቁርአን ስርዓት መያዝ በቁርአን አደብ መያዝንም ልንማር ይገባል ማለት ነው ይሄ ታቢዒ ምን ይያለን ነው ከሰሃባዎች فتعلمنا القرآن والعمل جميعا ቁርአንንና ተግባርን አብረን ነው የተማርነው ይላል ስለዚህ በአሁኑ ሰዓት እየተጎዳንበት ያለነው ዋናው ነጥብ ቢኖር እውቀት ምላሳችን ላይ ብቻ ሆና ነው እውቀት በምላስ ብቻ በንባብ ብቻ በማነብነብ ብቻ በቀረ ጊዜ ነው ስለዚህ ሰለፎቻችን ወይም ደግሞ የሰለፊያ ዳዕዋ የሚለይበት ብቸኛው መለያው ሰለፊዮች የሚለዩበት ብቸኛው መለያው እውቀትና አመልን ንባብንና ተግባርን በአንድ ነው የሚያስኬዱት ማለት ነው መንሃጃቸው አካሄዳቸው ማንበብ ብቻ የአላህ Subhanahu Wa Ta'ala አንቀጾች ወይ ማናቀጾች ያኒ ማንበብ ብቻ ሳይሆን በእነዚያ መስራትና ተግባራዊ ማድረግ ነው ማለት ነው ስለዚህ የሰለፎቻችን መንገድ العلم والعمل እውቀትን መማርና በእውቀት ላይ መስራት ነው እውቀት በውስጡ ላይ በእውቀት መስራት በውስጡ ላይ እጅግ በጣም ብዙ የሆኑ ጥቅሞች አሉት ማለት ነው አንደኛ አንድ ሰው በእውቀቱ የሚሰራ ከሆነ ትልቅ ከሆነ ዛቻ ይድናል አላህ Subhanahu Wa Ta'ala በቁርአን ያ ايها الذين امنوا لما تقولون ما لا تفعلون እናንተ ያመናችሁ አማኞች ሆይ ለምንድነው ማትሰሩትን ነገር የምትናገሩት ይላል አላህ Subhanahu Wa Ta'ala ይሄ ዛቻዊ የሆነ አላህ Subhanahu Wa Ta'ala አነጋገር ነው ከዚህ ዛቻ ለመዳን በእውቀታችን መስራት ብቸኛው አማራጭ ነው ማለት ነው በእውቀት ላይ መስራት አላህ Subhanahu Wa Ta'ala አይሁዶችን ከገለጻቸው አጸያፊና የተወገዘ ዝቃጭ ከሆነ ባህሪ መዳንና መራቅ ነው የሚሆነው አላህ Subhanahu Wa Ta'ala በቁርአን مثل الذين حملوا التوراة እነዚያ ተውራትን የተሸከሙ የሆኑ ሰዎች ምሳሌያቸው ثم لم يحملوها በተግባር ግን ተውራትን ያልያዙ انما ዝም ብለው በአካል ተውራትን ተሸክመው የተውራት ባለቤቶች ነን ብለው ተውራትን ያነበብን ነው እኛ የተውራትን ይዘናል ብለው ነገር ግን በተግባር ተውራትን ያልያዙ ሰዎች ምሳሌያቸው كمثل الحمار لك عند أهيا أمسيا نو يحمل أسفارا متعفتن እንደሚሸከም أهيا مثالين على الله سبحانه وتعالى بئس مثل القوم الذين كذبوا بآيات الله بالله ناقصوች ያስተባበሉ የሆኑ ሰዎች ምሳሌያቸው ምንኛ ከፋ والله لا يهدي القوم الظالمين الله በዳይ የሆኑ ሰዎችን አይመራቸውም اذا الله سبحانه وتعالى እውቀት አለን ብለው ተውራትን ይዘናል ብለው በእውቀታቸው የማይሰሩ ሰዎች ምሳሌ ምን አደረጋ ለክ መጽሐፍትን እንደምትሸከም አህያ ማለት አህያ መጽሐፍ ብትሸከም ምን አታደርገውም አታነበውም አትረዳውም አትሰራበትም ማለት ነው ልክ በዚህ ምሳሌ ነው አላህ Subhanahu Wa Ta'ala በእውቀታቸው የማይሰሩ ሰዎችን እየመሰለ ያለው ማለት ነው ከዚህ አጸያፊ ምሳሌና አጸያፊ አይሁዶች ተግባር ከአይሁዶች መገለጫ እንወጣ ዘንድ በእውቀት መስራት የሚባለው ጉዳይ ላይ ትኩረት ልንሰጥበት ይገባናል ማለት ነው አንድ ሰው አዋቂ የሚሆነው መቼ ነው ሲያነብ ሳይሆን በእውቀቱ ሲሰራ ነው ይሄን ነጥብ ልናሰምርበት ይገባል متى يكون العالم عالما عند عالم የሚሆነው መቼ ነው አንድ ዓሊም
ዓሊም የሚያሰኘው መቼ ነው? إذا كان عاملا بما علمه ባወቀው ነገር ላይ በሚሰራ ጊዜ ነው። ለዚህም ነው ፉዳይል ኢብኑ ዒያድ ረሂመሁላህ ተባረከ ወተዓላ አላህ ይዘንላቸውና ምን ይላሉ? لا يزال العالم جاهلا አንድ ዓሊም ጃሂል ሆኖ አይወገድም። ጃሂል ከመሆን አይወገድም بما علم ባወቀው ነገር حتى يعمل به እስከሚሰራበት ድረስ እያወቀ አንድ ሰው ዕውቀት ኖሮት ጃሂል ከመሆን አይወገድም፣ መሃይም ከመሆን አይወገድም። حتى يعمل به በዕውቀቱ እስከሚሰራ ድረስ። الأصل الثالث ሶስተኛው መሰረት من أصول الدعوة السلفية كسلفية دعوة መሰረቶች ውስጥ ሶስተኛው መሰረት الدعوة إلى الله تعالى على بصيرة ወደ አላህ ስብሓነሁ ወተዓላ መንገድ ወይም ወደ አላህ ስብሓነሁ ወተዓላ በዕውቀት ላይ ሲሆኑ ወደ አላህ መጣራት። ይህ ሶስተኛው የአህሉ ሱና ወልጀማዓ መሰረት ነው። የሰለፊዮች መገለጫ ነው። የሰለፊያ ዳዕዋ መሰረት ነው። الدعوة إلى الله تعالى على بصيرة ወደ አላህ ስብሓነሁ ወተዓላ በዕውቀት ላይ ጥሪ ማድረግ። አንድ ሰው ካወቀ በዕውቀቱ ላይ ከሰራ ሶስተኛው ከርሱ የሚጠበቀው የሆነ ነገር ምንድነው? الدعوة إلى الله على بصيرة በዕውቀት ላይ በማስረጃ ላይ ሆኖ ወደ አላህ ስብሓነሁ ወተዓላ መንገድ መጣራት ማለት ነው። አንድ ሰው አላህ ዕውቀትን ከወፈቀው በዕውቀት መስራት የሚባለውም ነገር ከወፈቀው ሶስተኛው ቢዚ ሊሆንበት የሚገባው ነገር ቢኖር ወደ ዕውቀት መጣራት፣ ወደ አላህ መንገድ መጣራት በዕውቀት ላይ ሆኖ ማለት ነው። ለዚህም ነው አላህ ስብሓነሁ ወተዓላ ስለ ነቢ ዓለይሂ ሰላቱ ወሰላም በል ያለ እንዲህ ይላቸዋል ቁል ሃዚህ ሰቢሊ ሙሐመድ ሆይ ለኡመቶችህ በላቸው ሃዚህ ሰቢሊ ይህቺ መንገዴ ነች በላቸው፣ ኢስላም የኔ መንገድ ነው በላቸው። አድዑ ኢለላህ ወደ አላህ ስብሓነሁ ወተዓላ እጣራለሁኝ ዓላ በሲራ በዕውቀት ላይ ሆኜ ዓላ ሑጀትን ወቡርሃን በማስረጃ ላይ ሆኜ አና ወመን ተበዐኒ እኔንም የሚከተሉኝ በማስረጃ ላይ በዕውቀት ላይ ሆነም ወይም እኔንም የሚከተሉኝ ወደ አላህ ስብሓነሁ ወተዓላ መንገድ እንጣራለን ማለት ነው። ኢዘን ከአህሉ ሱና ወልጀማዓ መንገድ መለያዎች ውስጥ አንደኛው الدعوة إلى الله ወደ አላህ መጣራት ነው። ዓላ በሲራ በዕውቀት ላይ ሁለት መገለጫዎች አላቸው ማለት። የመጀመሪያው አህሉ ሱና ወልጀማዓ አሰለፊዩን ጥሪ የሚያደርጉት ወዴት ነው? ኢለላህ ወደ አላህ ነው። ኢላ አሰቢያ አይደለም፣ ወደ ወገንተኝነት አይደለም፣ ወደ ግለሰብ አይደለም፣ ወደ ጠርዘኝነት አይደለም፣ ወደ ግሩፕ ወደ ጀማዓ አይደለም፣ ወደ ፊርቃዎች አይደለም። ኢለላህ ወደ አላህ ስብሓነሁ ወተዓላ ኢላ ተውሂድላህ አላህን አንድ ወደ ማድረግ ኢላ ሱነቲ ረሱልላህ ወደ ረሱል ዓለይሂ ሰላቱ ወሰላም ሱና ነው ማለት ነው የሚጣሩት። ሁለተኛው ዓላ በሲራ በዕውቀት ላይ አህሉ ሱና ወልጀማዓ ሰዎችን የሚጣሩት ለይሰ ዓላ ጀህል በመሃይምነት ላይ አይደለም። በመሃይምነት ላይ የተመሰረተ ዳዕዋ የላቸው ማለት ነው። بخلاف الفرق الأخرى በሌሎች ቡድኖችና በሌሎች ተቃራኒና ተጻራሪ ከሆኑ ጀማዓዎች ተቃራኒ ማለት ነው። ሌሎች ጀማዓዎች ዳዕዋ ሲያደርጉ ዳዕዋ የሚያደርጉት ወዴት ነው? ወደ ተዓሱብ፣ ወደ ግሩፕኝነት፣ ወደ ግለሰብ፣ ወደ ጀማዓ፣ ወደ ተለያየ አመለካከት ወቁርአንና ሐዲስን ወደሚነቅፍ መንገድ በምን ላይ? على الجهل በመሃይምነት ላይ على غير حجة ያለ ማስረጃ على غير برهان ያለ ምንም ቁርአናዊ ሐዲሳዊ ማስረጃ ማለት ነው። اما اهل السنه يدعون الى الله على بصيرة من الله ወደ አላህ ይጠራሉ ከአላህ ስብሓነሁ ወተዓላ በሆነ ማስረጃ ማለት ነው። ስለዚህ ወደ አላህ ስብሓነሁ ወተዓላ መጣራት ትልቅ የሆነ ደረጃ አለው። ወደ አላህ ስብሓነሁ ወተዓላ መጣራት ትልቅ የሆነ ክብር አለው። አላህ ስብሓነሁ ወተዓላ በተከበረው ቁርአን ወመን አሕሰኑ ቀውለን ሚመን ደዓ ኢለላህ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን ከንግግር በስተኩል ያማረ ማን አለ? ላ አሐድ አሕሰን አንድም ያማረ የለም ማለት ሚመን የድዑ ሚመን ደዓ ኢለላህ ወደ አላህ ከተጣራ የበለጠ ያማረ የለም። ممن دعا إلى الله ودا الله سبحانه وتعالى إلى دين الله ودا الله دين إلى توحيد الله الله أنده ودا مدرك الله سبحانه وتعالى ببتشينته ودا مملك كم يتعرى بالله يا ماري اللهم بمالت الله سبحانه وتعالى ودا الله يتعرى سوتشن كبراتشون درجاتشون قرآن لا يقرج أدرقوت لو عمل صالحا ملكا من يسرى وقال إنني من المسلمين أنيك مسلم قال شيء بالله يا ماري اللهم بمالت الله سبحانه وتعالى تنقرل أما
ወደ አላህ የሚጣራሰው አጅሩ አማ ወደ አላህ የሚጣራሰው ምንዳው የሚሰጠው ታፈንታማ ምንድነው የሚለውን ከተመለከተን አንድ ስራ ምንዳው ወይም ደግሞ አላህ ዘንድ ያለው እጣፈንታና ድርሻ ትልቅ የሚሆነው በእንደ ስራው መጠን ነው ማለት ነው ወደ አላህ መጣራት ትልቅ የሆነ ደረጃ ከሆነ አጅሩና ምንዳው ደግሞ ትልቅ ነው የሚሆነው አላህ Subhanahu Wa Ta'ala ዘንድ ማለት ነው ለዚህም ነው ረሱላችን አለይሂ ሰላቱ ወሰለም ለአሊ ረዲየላሁ ተባረከ ወተዓላ አንሁ ምን ብለውታል ለአን يهدي الله بك رجلا واحدا خير لك من حمر النعم ባንተ እጅ ወይም ደግሞ ባንተ ሰበብ አንድ ሰው ወደ አላህ መንገድ ቢመራልህ ቀናው መንገድ ቢመራልህ ላንተ የተሻለ ነው ቀያይ ግመሎችን ከመሰደቅና ቀያይ ግመሎችን በአላህ መንገድ ላይ ከመስጠት የተሻለ ነው በማለት ረሱላችን አለይሂ ሰላቱ ወሰለም የዳዒዎችን ወደ አላህ የሚጣሩ ሰዎችን ደረጃና ክብር አላህ ዘንድ ያላቸውን አጅር ተናግረዋል ረሱላችን አለይሂ ሰላቱ ወሰለም ልናውቀው የሚገባው ነገር ወደ አላህ መጣራት መስፈርት አለው አንድ ሰው ወደ አላህ በሚጣራ ጊዜ መስፈርቶችን ማሟላት መቻል አለበት ማለት ነው ማንኛውም ሰው ሊያውቀው የሚገባው ነገር ወደ አላህ የሚጣራ ሰው መስፈርቱ የመጀመሪያው ኢኽላስ ነው ወደ አላህ ሲጣራ ክብር ለማግኘት ወደ አላህ ሲጣራ ገንዘብ ለማግኘት ወደ አላህ ሲጣራ ከዳዒዎች ተርታ ለመመደብ ወደ አላህ Subhanahu Wa Ta'ala ሲጣራ ከሰዎች ጋር የበላይ ለመሆን አስቦ ከሆነ ይህ ሰውዬ ዳዕዋው የተስተካከለ አይደለም ከሰዎች ጋር ምንም አይነት ተጽዕኖ ሊኖረው አይችልም አላህ Subhanahu Wa Ta'ala ዳዕዋው ላይ በረካ ሊያደርግለት አይችልም ሁለተኛው አልዕልሙ እውቀት ነው አንድ ሰው ወደ አላህ መንገድ የሚጣራ ከሆነ ዳዕዋው በእውቀት ላይ የተመሰረተ መሆን መቻል አለበት ዳዕዋው በጅህልና ላይ በመሃይምነት ላይ የተመሰረተ ከሆነ ያለ እውቀትና ያለ መስረጃ ከሆነ ዳዕዋ የሚያደርገው ይሄ ከንቱ ነው የሚሆነው ከመቲ ዳዕወት ጀማዓት ተብሊግ የጀማዓቱ ተብሊግን ዳዕዋ ይመስል ማለት ነው በዘመናችን ጀማዓቱ ተብሊግ የተሰኙ ቡድኖች አሉ እነዚህ ቡድኖች ዳዕዋ እናደርጋለን ሰዎችን ወደ መስጊድ እናመጣለን በሚል ያለ እውቀት ወይም ደግሞ ማስረጃ ላይ ያለ መመርኮዝ ሰዎችን በመሃይምነትና በጅህልና ጥሪ የሚያደርጉ ሰዎች ናቸው ከነኚህ ዳዕዋዎችና ከነኚህ መንሃጅና አካሄዶች ልንርቅ ይገባል አህሉ ሱና ወል ጀማዓ ሰዎችን የሚጣሩት አላ በሲራ በእውቀት ላይ ሆነው ነው አንድ ሰው ወደ አላህ በሚጣራ ጊዜ እውቀት ሊኖረው ይገባል የሚባለው አጠቃላይ ሸሪዓዊ እውቀቶችን ይወቅ ማለት አይደለም የሚጣራበት የሆነውን ነገር ማወቅ መቻል አለበት ነው አንድ ሰው ዳዕዋ ስለሚያደርግበት ነገር ወይም ስለሚሰብክበት ነገር የሚያስተላልፈውን ሐዲስ የሚያስተላልፈውን አንቀጽ ጠንቅቆ ሊያውቅ ይገባል ምናልባት ሌላ የማያውቀው ሸሪዓ ሊኖር ይችላል ሌላ የማያውቀው ቁርአን አንቀጽ ሊሆን ይችላል ሌላ ያልተረዳው ሐዲስ ሊሆን ይችላል ይሄ አይጎዳውም አማ የሚጣራበት የሆነውን ጉዳይ ወደርሱ ሰዎችን የሚያነሳሳበት የሆነውን ጉዳይ ሊያውቅና ሊገነዘብ ይገባል ማለት ነው ሌላው ወሳኢሉ ዳዕወቲ ተውቂፊያ ዳዕዋ የምናደርግባቸው መዳረሻዎች ዘዴዎች መንገዶቹ ተውቂፊ ናቸው ማለት ምን ማለት ነው ረሱላችን አለይሂ ሰላቱ ወሰለም ባመጡት መንገድ ብቻ ነው ዳዕዋ ማድረግ የምንችለው ማለት ነው በዘመናችን ወሳኢሉ ዳዕዋ ከثيራ ሰዎች ዳዕዋ የሚያደርጉባቸው መንገዶች እጅግ በጣም ብዙ ናቸው ሰዎችን ዳዕዋ ለማድረግ ሰዎችን ወደ ኸይር ለማምጣት ወደ ኢስላም ለማምጣት ፊልም በመስራት ትወናን በመፈጸም መስራያቶች ጋር ቲያትር ቤቶች በመግባት ፊልም ሰርተው ዳዕዋ እናደርጋለን የሚሉ ሰዎች አሉ ነሺዳ አዘጋጅተው ዳዕዋ እናደርጋለን የሚሉ ሰዎች አሉ መንዙማ አዘጋጅተው ዳዕዋ እናደርጋለን የሚሉ ሰዎች አሉ فهذا الوسيله ይሄ መዳረሻ ወይም ደግሞ ይሄ የዳዕዋ መንገድ خطأ غير صحيح ትክክል ያላደለ ስህተተኛ የሆነ መንገድ ነው ማለት ነው ዳዕዋ ልናደርግ የሚገባው ከመثل ما يدعو رسول الله عليه الصلاه والسلام የአላህ መልእክተኛ عليه الصلاه والسلام ዳዕዋ እንደሚያደርጉበት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዳዕዋ ባደረጉበት መስመርና መንገድ መሆን መቻል አለበት አንድ ሰው ከመጠጥ ለማውጣት አንድ ሰው ከዝሙታ ለማውጣት አንድ ሰው ከስርቆት ለማውጣት ድቢ ደብተ አጨብጭበህ ደንሰህ ግጥም ገጥመህ የተለያዩ ቢድዓዎችን ሰርተህ ዳዕዋ ብታደርገው ይሄ ትክክለኛ የሆነ መንገድ አይደለም ሌላኛው ሰው
ሱስ ለማውጣት ከተለያዩ መንገዶች ለማውጣት ከተለያዩ አጸያፊ መንገዶች ለማውጣት ፊልም ሰርተህ ወይም ደግሞ በፊልም የምታወጣው ከሆነ ይህም ትክክል ያልሆነ መንገድ ነው። ወደ አላህ የምንጣራው በአላህ ድል ላይ ረሱላችን አለይሂ ሰላቱ ወሰለም በተጣሩበት መስመር ብቻና ብቻ ሊሆን ነው የሚገባው ማለት ነው። ወደ አላህ ለመጣራት ብሎ ሰዎች በነሺዳ ወደ አላህ የሚጣሩ ከሆነ በፊልም ወደ አላህ የሚጣሩ ከሆነ ይህ የተሳሳተ የሆነ መንገድ ነው። ይህ የተሳሳተ የሆነ ዳዕዋ ነው። ሰዎች በፊልም ዳዕዋ ሊደረጉ አይገባቸውም። በነሺዳ ዳዕዋ ሊደረጉ አይገባም ማለት ነው። እንደተመለከትነው በዋቅዕ በተጨባጭ እንደምንመለከተው አንድ ሰው ፊልም አይቶ እስላም ሙልተዚም ሊሆን አይችልም። ፊልመኛ ነው የሚሆነው። ሌላኛው ነሺዳ አይቶ ቁርአንን ሊያነብ አይችልም። ሁልጊዜ ነሺዳ አዳማጭ ነው የሚሆነው። አማ አልሱና ወልጀማዓ ሰዎችን ዳዕዋ የሚያደርጉት ቢልቁርአን ወሱና በቁርአንና በሐዲስ على منهج سلف هذه الامه በዚህች ኡማ ቀደምቶች አካሂድ ነው ሊሆን የሚገባው ማለት ነው። አዳዲስ መጤ የሆኑ ወሳኢሎችን ዳዕዋ ይደረግባቸዋል ይሰበክባቸዋል ተብለው የተፈጠሩ ፈጠራዎችን በአጠቃላይ ልንርቃቸው ይገባል ማለት ነው። ከነዚህ ከአዳዲስ መጤዎች ውስጥ ነሺዳ፣ ዲራማ፣ ፊልም እና መሰሎቻቸው ይካተቱባቸዋል ማለት ነው። ስለዚህ ምንም እንኳን ቀልብ ላይ ጥቅምን ያመጣሉ ተብለው ቢታሰቡ እንኳን ሰለፎቻችን ዳዕዋ ያላደረጉባቸው መንገዶች በአጠቃላይ ዝግ ናቸው። አህሉ ሱና ወልጀማዓ በእነዛ መንገዶች ላይ ዳዕዋ ሊያደርጉ አይችሉም ማለት ነው። طيب الأصل الرابع አራተኛው መሰረት من أصول الدعوة السلفية كسلفية دعوة مسارتوች من أصول دعوة السلف كسلفوች دعوة مسارتوች مما يتميز أهل السنة والجماعة عن غيرهم يحق ሰዎች أهل السنة والجماعة ከሌሎች ሰዎች ከሚለዩበት መለያ ውስጥ አራተኛው መሰረት ሶስቶችን ተመልክተናል። አራተኛው መሰረት الاهتمام بعقيدة السلف علما وعملا وتعليما ይሄ አራተኛው ወሳኝ የሆነ መሰረት ነው። የመጀመሪያው علم ነው፣ ሁለተኛው አመል ነው፣ ሶስተኛው ዳዕዋ ነው፣ አራተኛው الاهتمام ትኩረት መስጠት بماذا بعقيدة السلف በሰለፎች አቂዳ ላይ በሰለፎች እምነት ላይ የሰሃባዎችን እምነት የታቢዒዎችን እምነት የአትባዑ ታቢዒ አቂዳ ላይ ትኩረት መስጠት ይሄ ከሰለፊያ ዳዕዋ መሰረት ውስጥ አራተኛው ነው ማለት ነው። الاهتمام بعقيدة السلف በሰለፎች አቂዳ ላይ ትኩረት መስጠት علما ከመማር በስተኩል የሰለፎችን አቂዳ ትኩረት ሰጠን መማር ወአመለን ከመስራትም በስተኩል የሰለፎችን አቂዳ ተግባራዊ ማድረግ ወተዕሊመን ከማስተማርም እንደዚህው የሰለፎችን አቂዳ ለማህበረሰቡ ማስተማር ይሄ مما يتميز به السلفيون ሰለፊዮች ከሚለዩበት መለያ ውስጥ ይሄ ነው ማለት ነው። ሰለፊዮችን ማወቅ አንድ ሰው ሰለፊዮችን ማወቅ ከፈለገ ሊያውቃቸው የሚችለው በእነኚህ መሰረቶች ነው። መንገድ ላይ በሚወሩ ከተማ ላይ በሚወሩ ገበያ ላይ በሚወሩ አልባሌ ውሸት ዜናዎች ወሬዎች ሳይሆን ሰለፊዮች የሚታወቁት بأصولهم በመሰረቶቻቸው ነው። من أصول السلف دعوة السلفية العلم والعمل والدعوة والاهتمام بعقيدة السلف በሰለፎች አቂዳ ትኩረት መስጠት ነው። ማንኛውም ራሱን ሰለፊ ብሎ የጠራ ወይም ወደ ሰለፊያ ዳዕዋ የተጠጋ ሰው በሰለፎች አቂዳ ላይ ትኩረት ሊሰጥ ይገባል። በሰለፎች አቂዳ ላይ ትኩረት ማይሰጥ ከሆነ ምንም እንኳን ራሱን ቢያስጠጋም ሰለፊ አይደለም ማለት ነው። ከሰለፊያ ክልል ውስጥ ሊገባ አይችልም። ይሄንን አራተኛውን መሰረት እስከሚያሟላ ድረስ ሰለፊዮች የሚለዩት በዚህ ነው። الاهتمام بعقيدة السلف علما وعملا وتعليما በሰለፎች አቂዳ በመማርም በማስተማርም በመተግበርም ትኩረት ይሰጣሉ ማለት ነው። በአሁን ሰዓት እጅግ በጣም ከሚያሳዝንና እጅግ በጣም ከሚያስገርም ጉዳይ ነገር ምንድነው? በዘመናችን ካሉ ቡድኖችና ጀማዓዎች ውስጥ ለምንድነው በተውሂድ ላይ አስር ተውሂድ የምትሉት? ለምንድነው ሁሌ የሰለፎች አቂዳ የምትሉት? ለምንድነው ሁሌ አስማኡ ሲፋት የአላህ ስምና ባህሪ ኢስባቱ اليد لله ان الله فوق العرش لله نثبت لله غضبا نثبت لله رحمه نثبت لله كذا وكذا من الاسماء والصفات مما اثبته في كتابه الله በቁርአን ላይ ያጸደቀው ስምና ባህሪ ማጽደቅ ለአላህ Subhanahu Wa Ta'ala ባህሪያቶችንና ስሞችን ማጽደቅ በዚህ ላይ ለምን ሁሌ ተጨቀጨቁናላችሁ የሚሉ ማህበረሰቦች በዘመናችን አሉ ማለት የሚሉ ጀማዓዎች በዘመናችን አሉ።
እኛ ለአላሁ Subhanahu Wa Ta'ala ስምና ባህሪ አላጸደቀን ባናጸድቅም ብናጸድቅም ምን የሚጎዳን ነገር አለ ለአላህ እጅ አጸደቀን አላጸደቀን ምን የሚያስፈልገን ነገር አለ የሚሉ ጀማዓዎች በዘመናችን ግልጽ ሆነው እንመለከታለን ይሄ ትልቅ የሆነ ሙሲባን ይሄ ትልቅ የሆነ አደጋ ነው ማለት ነው አቂዳ የሚባለው በሸሪዓ ላይ ትልቅ የሆነ መንዚል አለው ትልቅ የሆነ ደረጃ አለው አቂዳ ብሎ ማለት አላሁ Subhanahu Wa Ta'ala የሰው ልጆችን የፈጠረበት የሆነ ብቸኛው ታርጌትና ዓላማ ነው ወማ خلقت الجن والانس الا ليعبدون አላህ በቁርአን ላይ የሰው ልጆችንም ሆነ አጋንንቶችን እኔን በብቸኝነት ሊያመልኩኝ እንጂ አልፈጠርኳቸውም አንተ የተፈጠርከው ለዒባዳ ነው ዒባዳ ማለት ደግሞ አቂዳ ነው ስለዚህ አቂዳ ትልቅ የሆነ ትኩረት ሊሰጠው የሚገባ የሆነ ጉዳይ ነው الله سبحانه وتعالى بالقرآن ملكتኞችን የላከበት የሆነ ትልቁ ዓላማ አቂዳ እንደሆነ ነግሮናል يقول الله سبحانه وتعالى ينزل الملائكة بالروح من أمره على من يشاء من عباده أن أنذروا أنه لا إله إلا أنا فاتقون الله سبحانه وتعالى ملائكتوچن يوردال بالروح من أمره كرسبون تأزاز بمنفس ملائكتوچن الله سبحانه وتعالى يوردال على من يشاء من عباده بفلقوا كباروچو كما كملائكتنيوچو أن أنذروا أسفراروا أستنككوا أنه لا إله إلا أنا أنه كان يوجبونت من ملك أملاك اللم فاتقون أنين ببتشنجنت فرونيا يميل سيهون مالتنا إذن الله سبحانه وتعالى قرآن يميوردو ملائكتنيوچن يميلكو لعقيدانو لا توحيد نو إذن سلفيوت يميل يبت مليا الاهتمام بالعقيدة والتوحيد بعقيدنا بتوحيد لي تكرت مستتاتشونو الله انبري لانكس وما أرسلنا من قبلك من رسول إلا نوحي إليه أنه لا إله إلا أنا فاعبدون كان تبفيت ما نيون ملائكتين لكنم إلا نوحي إليه ودرسوا ملكوتاوي رايم بالناس تلالفنجي أنه لا إله إلا أنا أنه كان يتبع أونتي من ملك أملاك اللم فاعبدوني أنين ببتشنجنة أملكوي ما نيوم نبي يسبكوا ودا توحيدنا ما نيوم نبي ما نيوم ملائكتين يهزوچن يتطروا ودا عقيدانو سلفيوچنا يسلفي عقيدة مسرت كونو مسرت وسط عندنيو بسلفوش عقيدة لي بتوحيد لي تكرت مستثنو عندهم الله سبحانه وتعالى بالانكس ولقد بعثنا في كل أمة رسولا أن يعبدوا الله واجتنبوا الطاغوت بمنيوم حزب لي برقت ملائكتين لكنال نزيا ملائكتين الله نملكو واجتنبوا الطاغوت طاغوتات نراقو يميلو سيهونو عندهم الله سبحانه وتعالى بالانكس يا أيها الناس اعبدوا ربكم الذي خلقكم እናንተ የሰው ልጆች ሆይ ያን የፈጠራችሁን ጌታ አላህ Subhanahu Wa Ta'ala ተገዙት አላህን አምልኩት ማንኛውም ነብይ የአፍ መክፈቻ ዳዕዋቸው اعبدوا الله ما لكم من إله غيره يا قوم اعبدوا الله ما لكم من إله غيره ህዝቦች ሆይ አላህን ተገዙ አላህን አምልኩ አላህን በብቸኝነት ተገዙ ለእናንተ ከአላህ ውጪ በእውነት ይመለክ አምላክ የላችሁምና ስለዚህ ትክክለኛው ዳዕዋ የሰለፊዮች ዳዕዋ መገለጫና መሰረት የሆነው ወደ ተውሂድ መጣራት ነው አማ ከአህሉሱና ወልጀማዓ ውጭ ያሉ ጀማዓዎች አማ የቢድዓ ቡድኖች እነዚያ ስሜታቸውና ልቦለዳቸውን የሚከተሉ ግሩፖችና አመለካከት ያላቸው ጀማዓዎች ጥሪያቸው ወደ ተውሂድ ሳይሆን የተውሂድን ጉዳይ ማስተናነስና የተውሂድን ጉዳይ ወደ ኋላ ማድረግ ነው ረሱላችን አለይሂ ሰላቱ ወሰለም በመካ ላይ 13 ዓመት በሚቀመጡ ጊዜ ጥሪ የሚያደርጉት ወደ ተውሂድ ብቻ ነበረ ማለት ነው የአላህ መልእክተኛ አለይሂ ሰላቱ ወሰለም ተውሂድን ነበረ ተቅሪር ያደርጉ የነበረው ተውሂድን ነበረ ማህበረሰቡ ላይ ኡመታቸው ልብ ላይ ሲያጸኑና ሲያሰርጹ የነበረው ማለት ነው ስለዚህ በአቂዳ ላይ ትኩረት መስጠት ግዴታ ነው በአቂዳ ላይ ትኩረት መስጠት የአህሉሱና ወልጀማዓ እምነት መለያ ነው የሰለፊያ ዳዕዋ መሰረት ነው ማለት ነው ስለዚህ በአቂዳ ላይ ትልቅ የሆነ ትኩረት ልንሰጥ ይገባል ማለት ነው ተውሂድ ብዙ የሆነ ፈዳኢል አለው ተውሂድ ብዙ የሆነ ፈዲላ ደረጃ አለው አንድ ሰው ተውሂድ ከያዘ ስራው ተቀባይነት ይኖረዋል አንድ ሰው አቂዳን ከያዘ የጀነት ባለቤት ይሆናል አንድ ሰው አቂዳን ተውሂድን ከያዘ ከእሳት ይርቃል ጀነትን ይወፈቃል ማለት ነው እነኚህና መሰል የሆኑ ፈዋኢዶች ጥቅሞች ያለው ነውና በአቂዳ ላይ ትኩረት ልንሰጥ ይገባል ለአቂዳ ትኩረት የማይሰጡ የሆኑ ጀማዓዎችን ልንርቅ ይገባል ሽርክ ልንፈራ ይገባል የአቂዳ ተቃራኒ ስለሆነ ማለት ነው አባታችን ኢብራሂም አለይሂ ሰላም ወጅኑብኒ ወበኒየ አን ነዕቡደ አልአስናም እኔንና ልጆቼን ጣዖት ከማምለክ አርቀኝ ይሉ ነበር وهو امام الانبياء የነቢያቶች ኢማም ሆኖ ሳለ ማለት ነው ኢብራሂም አተይሚ ረሂመሁላህ ተባረከ ወተዓላ ምን ይላሉ ወመን የእመኑ
البلاء بعد إبراهيم عليه السلام كإبراهيم بهالا بلاء فتنا يمفراسو منو إبراهيم واجنبني وبني أن نعبد الأشلام يالا سلزي شرك لنتنككنا كشرك للناس تنكك قبال توحيد لنمارنا ولا توحيد لنتقرى يقبال إيه أهل السنة والجماعة مقلت أننا من ليانهم بالله سبحانه وتعالى فقاد أرات يا أهل السنة والجماعة يشرف يا دعوة مسارته تشند ملكتنال بكت أي سامنت بروغرامات شلي كامستنيو جمران اسكا أسرنيو دراسي من ملكتنا يميهونو الله سبحانه وتعالى بسمانو تتكامي أدرغان جعلنا الله من الذين يستمعون القول فيتبعون أحسنه وصلى الله وسلم على نبينا محمد وعلى آله وصحبه أجمعين اللهم ارزقنا العلم والعمل الصالح إنك ولي ذلك والقادر عليه وآخر دعوانا أن الحمد لله رب العالمين